እንኳን እግዚአብሔር ሞገስ አስቢ ጸሎት ብንጨምርበት እንደ አባታችን ይሄን ያህል አብዝተን ብንበረታ መቤቴነ መጽሐፍ ቅዱስን የበለጠ ማንበብ ጀምረን ጎበዝ ብንሆን እግዚአብሔር ከዚህ በላይ እንደሚረዳ እርግጠኛ ነኝ። እውነት የሆነ ነገር አለን የአባታችን ጸጋ ሁሌም ይመርቀን እንዴ ተገትሮ የሚያድረው ለኛ አይደል እንዴ ውዴ ተከለቻለች የአባት ጸጋ እኮ ለልጆች ተስፔክት የምታወሪ ሲሆን ማትነቅፊያቸው በትንሽ በትልቁ አቃቂር ማታወጭባቸው ሲሆን ሰዎችን ለመረዳት የምትሞክሪ ከሆነ በጣም ነው ሰዎች ላንቺ ሪስፔክት የሚኖራቸው። ችጋር ማታወሪ ከሆነ ትልቁ ነገር ደግሞ ችጋር የሚያወራ ሰው አይወድም። በቃ ያንን ተረድቻለሁ። እኔም ሲደመር አላወራም የኔ ወድና እንኳን ጸጋ ሞገስ ሆነሽ ከዚህ በላይ ይጨምርልሽ። በቃ ያንን ነገር ከተረዳሽ በቂ ነው። እኔ አሁን እየገባኝ ያለው ማደግ ቆንጆ ነው። ማንበብ አንዳንዴ ተወሰነ በጥሞና ከእግዚአብሔር ጋር መነጋገር ጸጥ ብለሽ ቁጭ በይ ዝም ብለሽ ስጋጃው ላይ ውዴ ሻማሽን አብሪና ማለት ነው መጽሐፍ ቅዱስሽን ገልጠሽ ዝም ብለሽ ለምን አንድ ሰዓት አይሆንም ስራ ከሌለሽ ውዴ መቤቴ ነው ሻማሽን አብርተሽ ዱቅ በይ ያነበብሽ ሳታስቢ ብዙ ነው የምታነቢው ሳታስቢውም ጸሎትሽን ትቀጥያለሽ ማለት ነው ተመስጠሽ። ይሄ ኢቭን ውዝግብግብ ቢያደርግሽ የራሱ ጉዳይ ጉልት በይዛው ማለት ነው። ከዛ ሳታስቢው ዓለሙን ሁሉ ረስተሹ ለምንም ነገር አትጨነቂም። ምን አባቱ እግዚአብሔርን ካመንኩት ምንም ያደርግልኛል እምነትሽ ሁሉ ላይ እየጨመረ ይመጣልና እንደዚህ አይሆንልንም ይሄ ቢደናቀፍ የሚለው ራሱ እየቀነሰ ይመጣልና በዚህ መንገድ በርቼ ነው ወድ ሳታስቢው ነው ነገር ሁሉ የሚከፈተው። የምታየው ህልም እንኳን እንዴት ደስ እንደሚል እግዚአብሔርን ነው ማለት ጸልዬ ማንንም ሳላወራ በገናዬን እየሰማሁኝ ለሽ እንዴት የማየው ህልም ደስ እንደሚል ዝም ብዬ ስዘበራርቅ ያንንም ሳይቆይቼ ቲክቶክ ላይ የሚሆን ነገር ላይ የተኛው ቀንስ ወይም ነገር ተንኮል ሊሆን ይችላል ሰው ለክፎኝ ምናምን አይደል ነው አውርቼ ስተኛ የማት ቅዠት ነው ማየው። በዛ ላይ ደግሞ ህልሙንም አላምነው ማለት ነው። ግን እንደዛ ደስ ብሎኝ በጥሩ መንፈስ ተኝቼ አንብቤ መጽሐፍ ቅዱስ ጸልዬ የተኛው ቀን ህልሙን ራሱ አምነዋለሁ። እግዚአብሔር እንዲህ ሊናገረኝ ፈልጎ ነው። አሁን ይሄን መንገድ እያሳየኝ ነው። በዚህ በኩል ትክክል አይደለሽም እያለኝ ነው። በቃ መንፈስሽ ራሱ ይነግርሻል። እውነት ልባችንን ካዳምጥ ነው ዶክተር ሮዳስን ራሱ የሆነ ጊዜ አዳምጨው ውዴ የሚገርም መልእክትን ደመነፍስ የሚባለው ነገር በጣም ይሰራል። እዚህ ቦታ አትሄዱ ካላችሁ ነፍሳችሁ አትሄዱ የሆነ ነገር ይሆናል ማለት ነው። ልባችሁን ካዳመጣችሁ ደመነፍሳችሁ በጣም ነው የሚነግረን። የሆነ ነገር አድርጉ ይሄ ብታደርጊው ይሄ ይሆንልሽ ይሆን ይችላል ግዴለሽ ማድርጊው የሚልሽ መንፈስ ካለ ኃጢአት እስካልሆነ ድረስ አድርጊው። በቃ እግዚአብሔር በዛ መንገድ ነው የሚናገረን መልካም ነገራችንን ስለሚመኝና ይሄ መንፈሳችን ምናልባት እግዚአብሔር ጥሩ ጊዜ የሚያመጣበት ሊሆን ይችላል። ማን መንገዳችን የሚጠርግ ሊሆን ይችላልና እንደዛ እናድርግ። እኔ ወድ ሞገስ አይወሰድብሽ። ሞገስ በጣም ትልቅ ነገር ነው። እንዲህ በቀላሉ የማይገኝ እግዚአብሔር ነው። የኔ ወድ እግዚአብሔር ያለሽን ነገር ካወቅሽ በጥንቃቄ እንድትይዣት ሰው ፊትም እንዳትናቂ እንደተከበርሽ ሰውም እንደወደድሽ ትኖሪያለሽ እና እቺን ማወቃችን ትልቅ ነገር ነው ለማለት ነው። ቃሎት ያሰማል።